እንኳን ደስ አለሽ። ስናፕ ማረግለት ልጅ እዚያ ያላገኘሁትን መሰለሽ። ምን አባት አፈጣለ አሁን ስናፕ ላረግ። ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሰላም ሰላም ውድ ዜዲቱ ተከታታዮች እንዴት ናችሁ? ሰላማችሁ ብዝት ይብላልኝ ይበልልኝ እያልኩ የምን ይብላልኝ ነው? ሰላማችሁ ብዝት ይበልልኝ እያልኩ ማለት ነው። በጣም ነው የምወዳችሁ ታውቃላችሁ አይደል? ዛሬ ወላሂ ላዚም በጣም የሚያስቁና የሚያዝናኑ እንዴ ለምን ሁሉ ጊዜ ትጨነቁብኝ? ፈታ ፈታ የሚያደርጉ ቪዲዮ ነው ይዤላችሁ የመጣሁት። እኔ በጣም ነው የምወዳችሁ። እናንተስ ኮሜንት ላይ ጻፉልኝ እና ማለት ነው አንደኛው ቪዲዮ ባስ ውስጥ ወይ በተታ ያሰራውበት ልጅ ወግዲን ያጠገብን ያለውና ምን እናድርግ ብላ ስልክ እያወራች ኧረ እኔ እንዳንቺ አይነት አሮጊት ጀንጅኛ አላቅም ይላታል። እዛው በርግጫ በጥፊ። ለማንኛውም ቪዲዮውን እናያለን። ወደ ቀጥታ እንመለሳለን። ወደ ቪዲዮ ስናፕ ማረግለት ልጅ እዚያ ያላገኘሁትን መሰለሽ። ምን አባት አፈጣለ አሁን ስናፕ ላረግልሽ ስለ ደወልሽው። ቆይ ልናግረውና እደውልልሻለሁ። አንተ ምን አባሽ ኮረመማል? ምን አባ ቀብረን አልነበር እንዴ እስከዛሬ ስትጀናጀን? ዛሬ አሳፈረ። ኧረ እኔ አውርቼሽ አላውቅም። ኧረ ምን አባትሽ ኮረመማል? ታውቀኛለህ እንዴ? እኔ አላውቅሽም። የት ነው የማውቅሽ? በካውቴ ላክልኝ ፎቶ አለ እንዳላሳያው። እኔ ኧረ እኔ እንዳንቺ አይነት አሮጊት አልጀነጅንም። ምን አንሶኝ እኔ ማስተለቃዬ ከፍታፍ ታፍራለህ እንዴ ደግሞ? እኔ አላውቅሽም። ምን አገባ ከፍታፍ ምን አባታፍን ይከፍታል? ምን አባትን ይሸፍታል? ያገባል። እኔ አላውቃትም። ታውቀኛለህ? ስለፈጠረሽ ስለማታውቀኝ እንዳላወጣ እዚህ ህዝብ ነው የማዋርድ። በግድ ታውቀኛለህ። ከፍታፍ ምን አባታፍን ይከፍታል? አንተ ታውቀኛለህ? እኔ አላውቅሽም። ስንት ነገር ነው አብረን ያሳለፍን አንቺ ጋር ከዛንተ አረለ አረ ቆይ አቺ አረ ታይጂ ቆይ አረ ብሽታና ልጅ ወይ ጉድ! ጉዳችሁ ነው ወንዶች፣ ጉዳችሁ ነው። አሁን ይሄ ምን ይባላል? ምን እንበለው ጋይስ? አሁን ይሄ ምን ይባላል? ምን እንበለው? በአላህ በጣም የሚያስቀው ላይ በጣም ማለት አስባችሁታል? እንደ አይነት ነገር ቢያጋጥማችሁ ምንድነው የምታደርጉት? እኔ በሆነ ሮጬ ነው የማመልጠው ወይ እዛው ቆሜ ነው ቁርአን የምቀራበት። ሁለተኛው ቪዲዮ ደግሞ 50 ሺህ ገብተናል ብላ ቲክቶክ ባህር ዳርቻ ሄደው ማለት ቴክ ባህር ዳርቻ ሄደው ከልጇ ጋር ጥሩ ጊዜ ፍራፍሬ እየበሉ እየጠጡ እያሳለፉ ነው። ወደ ቪዲዮ ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሞምባሳ ፈሽ እያደረገኝ ነው። ኬንያ ሞምባሳ ገብተናል። እንደምታዩት ያው ማሚን ፈታ እያለኳት ነው። እውነት እንደዚህ አይነት ልጅ ግን አለ በዚህ ምድር ላይ ማሻአላ ተባረከላ። ወላሂ በጣም ነው ደስ የሚለው። አስባችሁታል? በዚህ ዘመን እንዲህ አይነት ልጅ ከየት ይመጣል? የለም በፍጹም። በጣም ነው ደስ የሚለው ማለት ባላቸው በቃ ሰው እኮ ደስታውን ለመፍጠር የግድ የሆነ ሀብታም መሆን የለበትም። ይሄው ልክ እንደዚህ ደስታ ይፈጠራል። ምን ታረጉታላችሁ? በጣም ደስ የሚል ቪዲዮ ነው። በጣም ነው የወደድኩት እና እኔ ወላሂ ላዚም አላህ እንግዲህ ለልጇ ወግ ማረግ ያድርሳት። ልጇ ትልቅ ቦታ ደርሶ ምና ያድርገን እሷንም እኛንም። በጣም ነው ደስ የሚለው ወላሂ ልጅና እናት እንደዚህ በፍቅር እንትን ሲል በጣም ደስ የሚል ነገር ነውና ሰው ባለው ነው እንግዲህ የሚያከብረው 50 ሺህ። እኔማ ቲክቶክ ላይ 50 ሺህ ገብቼ እንኳን ደስ አለሽ ያለኝም ሰው የለም። 50 ሺህ ገበሽ ወይ ያለኝ ራሱ የለም። ትዝም አላላቸው። ችግር የለውም አራት በሉኝ፣ ምንም ችግር የለውም። እኔ እንትን አይደለም አልቀናም። በቃ ተውት፣ ችግር የለውም። ምን ያረጋሉ እናንተ ካላላችሁ እኔ ምን አማራጭ አለኝ? ለማንኛውም ወደ ሶስተኛው ቪዲዮ እንሂድ። አሁን
ከጥሬ ባል አላህ ይጠብቃችሁ። ጥሬ የሰው ጥራጥሬ ባል አላህ ይጠብቃችሁ። ምን ያደርጋል መሰላችሁ? ይሄ እሷ ቁጭ ብላ መቼም ይሄ ጄልጁስ ነው፣ በእርግጠኝነት ጄልጁስ ነው። ጄልጁስ ቀርታ የጠጣች ከዛ ይወጣና ጆክ ውስጥ ብርጭቆን ንክር ያደርጋል። ከዛ በኋላ ለማንኛውም ወደ ቪዲዮ ከእንደዚህ አይነት ጅልጅላንፎ ባል አላህ ይጠብቃችሁ። ጅልጅላንፎ እሷ እንትን በልብላ በሰጠችው ቀርታ ሳየችው። መጀመሪያ ጆኩን ንክር ሲያደርግበት አይ እንደ አይደለም ብላ ቀርታ ስታሳየው ጭራሽ ሙሉውን ጉልብጥ ያደርግና ብርጭቆውን ሰበር በማድረግ ደረጃ ከእንደዚህ አይነት ደረቅ ጥራጥሬ ባል አላህ ይጠብቃችሁ። ሌላ ምን ይላል? ሁለተኛው ደግሞ ኧረ ጭራሽ ሙሽሪት እናትን የሙሽሪሽን እናት ወላ ሙሽሪትን እናት አናስገባም ሰርገኛ ደጅተኛ እያሉ የሙሽሪትን እናት ገፍትር አድርጎ በመጣል ደረጃ በመደፋት ደረጃ እንዲያነስ ሰርግም አለ። እስቲ እዩት እንግዲህ ወደ ቪዲዮ ይወስዳት መቶ በማን ይመለስ አነስ መከቶ በፍቅር አሸንፎ ልቧን የማረከው ድምፁ ይውሰዳት ሞሸር ክብሯ ነው። ተወለደና የአባቱ ምትክ ተወለደና የእናቱ ምትክ ሆነ በፍቅር የሚያብረከርክ ሆነ በፍቅር የሚያብረከርክ ሆናለች እዛ የፍቅር ጥግ ሆናለች እዛ ወልቶ መታያ ኩራት ማረጉ ወልቶ መታያ ኩራት ማረጉ እልልቶ ደመቀ ይጭስ አቧራው አቧራ እንዲህ ሲሆን ነው ሰርጉ ሚደራው ሚደራ እልልቶ ደመቀ ይጭስ አቧራው አቧራ እንዲህ ሲሆን ነው እንግዲህ ይሄንን ይመስላል። ሰው እንደሚያገባል ጋይስ ያግቧቸው የተባረከ ትዳር ያደርግላቸው። ግን እናትየው ወደቋ አሳዘነኝ ትንሽ። እናትየው ወደቋ ያሳዝን፣ በጣም ነው የሚያሳዝን። ይሄ ደግሞ ከወታደር ቤት አምልጦ የመጡ ሰዎች ሲጋቡ ነው መሰለኝ። ሚዜዎቹም እንደዛው ተኳሽ ናቸው። ሙሽራውም ተኳሽ ነው፣ ሴቷም ተኳሽ ናት። እኔ ቦል መሳሪያ እንዳየው ወይኔ ምሮጣውን ሩጫ እንዳትጠይቁ አስባችሁታል። ቀጥታው ወደ ቪዲዮ እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። እንግዲህ ሙሽሪቶቹ በዚህ መልኩ እንደዚህ መሳሪያ ግጥም አድርጎ የተኮሱ ነው እላችኋለሁ። እናንተ ቁጭ በሉ እሺ፣ እናንተ ቁጭ በሉና እንደዚህ ይበሉ። እና ለማንኛውም የዛሬ ቪዲዮአችን ይሄንን ይመስላል። ቪዲዮውን ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ። ሰብስክራይብ ያላደረገ ሰው አድርጉ።